ሰላም ሰላም ውድና የተከበራችሁ የድሮ ሶስት እግር ዩቲዩብ ቻናል ተከታዮች የአሁኑ ደግሞ ጎልደን ቲዩብ ዩቲዩብ ቻናል ተከታዮች እንግዲህ ሶስት እግር ዩቲዩብ ቻናል የሚለውን ብዙ ሰዎች ሀሳብ አስተያየታቸውን ሲሰጡኝ ያው እንግዲህ መቀየር አለብኝ ብዬ አስቤ ቀይሬዋለሁኝ። ምክንያቱም ያው ሶስት እግር ስንለው እኛ ያልንበት የራሳችን ምክንያት ነበር። እነሱ ደግሞ የተረዱበት ሌላ ስለነበር ችግር የለውም በቃ ይሁን ይሄኛውን እንቀይር ብለን ጎልደን ቲዩብ ብለነዋል ማለት ነው። ስለዚህ ከዚህም በኋላ በጎልደን ቲዩብ ዩቲዩብ ቻናል ላይ እንመጣለን። ሰብስክራይብ አድርጉ እና ደግሞ ይሄን ቪዲዮ እስከመጨረሻው ላይክ፣ ሼር እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ እየጻፋችሁ እስከመጨረሻው ተከታተሉኝ። እና ደግሞ ዛሬው ርዕሳችን እንግዲህ ስለ ኦንላይን ቢዝነስ ማለትም ኦንላይን ቢዝነስ ስላችሁ በስልካችሁ እየተደወለ በቲክቶክ ወይም በዋትስአፕ እየመጡ ብዙ ገንዘብ እናገኛለን ቶሎ እንስራ ስለሚሏችሁ ትክክለኛ መረጃ እንዴት ማግኘት እንደምትችሉና እውነት መሆኑን እንዴት ማረጋገጥ እንደምትችሉ አሳያችኋለሁኝ ማለት ነው። ማለትም እነግራችኋለሁ እናንተም ራሳችሁ ትጠነቀቃላችሁ። በተለይ የመዳም ቅመሞች በስስ ጎናችንና በደካማ ጎናችን እየገቡ ቶሎ እንትን እንላችኋለን ማለት ከዚህ ከመዳም ቤት ትገላገላላችሁ፣ እንደኛ ጥሩ ህይወት ይኖራችኋል፣ መኪና ትገዛላችሁ፣ ቤት ትገዛላችሁ፣ ትንሽ ብር ከሰጣችሁ በኋላ ብዙ ብር ይሰጣችኋል ምናምን እያሉ እያታለሏችሁ እንደሆነ ስለደረስኩበት ይሄንን ነገር የግዴታ መናገር እንዳለብኝ አምኜ መጥቻለሁኝ። ይሄንን ቪዲዮ እስከመጨረሻው ተከታተሉት። እንዲሁም ደግሞ ቻናሉን ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን እንዲሁም ሁሉም ያላችሁን ነገር በኮሜንት ጻፉልኝ። ወደ ስንሄድ ወደ ዛሬው ርዕሳችን ማለቴ በኦንላይን ቢዝነስ ወይም ደግሞ በስልካችሁ ቤታችሁ ቁጭ ብላችሁ ብር ስሩ ስለሚሏችሁ በጣም ብዙ ሰዎች ዩቲዩብ ቻናል ይሰራሉ። በነፃ ቁጭ ብላችሁ ቤታችሁ ብዙ ብር የምታገኙበት ዶላር የምታገኙበት ምናምን እያሉ የሚያወሩ ወይም ለሰብስክራይብ እና ወይም ለላይክ ለፎሎ እያሉ የሚያታልሉ ሰዎች አሉ ማለት ነው። እናንተ ሲያታልሉ እነሱ የሚያገኙት ገንዘብ ወይም ኮሚሽን አለ ማለት ነው። ስለዚህ የራሳችሁ ጓደኛ ወይም የምታውቋት ሰው ትመጣና እንዲህ የሆነ ቢዝነስ አለ እየሰራሁ ነው ቁጭ ብዬ እኔ እሰራለሁ። ስለዚህ አንቺን ይዤሽ ከሄድኩኝ እንትን ይሰጡኛል ለኔ ገንዘብ እንዲሁም ላንቺም ይሰጡሻል። አንቺ ደግሞ ሌላ ጓደኛሽን ካመጣሽ ላንቺም ገንዘብ ይሰጡሻል። መጀመሪያ ግን ገንዘብ መክፈል አለብሽ። በእርግጠኝነት በጣም ብዙ ሰው እንደዛ ተብላችሁ ታውቃላችሁ። ጥንቃቄ አድርጉ። ለምሳሌ እኔ በጣም ብዙ ጊዜ የገጠመኝ ቲያንስ የተባለ ካምፓኒ አለ እና ገንዘብ ክፈይ ነይ ቶሎ ገንዘብ ይከፈልሻል ይላሉ ማለት ነው። ስለዚህ ይሄ ነገር በጣም ስህተትና የተሳሳተ እንደሆነ እነግራችኋለሁ። እንዴት ተሳሳተ ካላችሁኝ ቲያንስ የተባለ ካምፓኒ የቻይና ካምፓኒ አለ፣ ብዙ ሰውም ይሰራበታል። ግን በጭራሽ እናንተ ጓደኞቻችሁ ወይም የሆነ ሰው መጥቶ እንደሚላችሁ አይደለም አሰራሩ። እኔ በመጀመሪያ አንድ ጓደኛዬ ወይም የማውቃት ልጅ መጣችና እንደዚህ እኮ ነው ማለቴ ነይና ስሪ እኔ ገብቻለሁኝ አሁን በዚህ በሳዑዲ 1800 ብር ከፍያለሁ። አሁን አንቺን ወይም ደግሞ አንድ ሰው ሳስገባ ግን 1800 ብር እጥፍ ሆኖ ወደ 3400 ብር ነው ምናምን አካባቢ ይሰጠኛል አለችኝ። ከዛ እሺ ግን እኔ ዝም ብዬ አልገባም እንዳንቺ አልገባም፣ መጀመሪያ ማጣራት አለብኝ አልኩኝ። ከዛ ሄጄ ጂሚናይ ወይም ደግሞ ቻትጂፒቲ ሄድኩኝና ሰርች አረኩኝ እና የላከችልኝ ምስል ምናምን ሰርች ካረገው እሱ ደግሞ የነገረኝ ነገር እንደዚህ ነበር ማለት ነው። አንደኛ ቲያንስ የተባለው ካምፓኒ በጤና ዘርፍ ላይ የሚሰራ ለምሳሌ የፊት ሳሙና፣ የቆዳ ሳሙና እንዲሁም የአመጋገብ ስርዓት ምናምን ላይ የሚሰራ ነው አሰራሩ ማለት ነው። መጀመሪያ ገንዘብ ትከፍላላችሁ፣ ግን ይሄን ያህል አይደለም። 1800 ብር ባለ በኢትዮጵያ ወደ 50 ሺህ ብር አካባቢ ነው። እንደውም ከዛ በላይ እንደምንዘረው ቢለያይም ስለዚህ ለመጀመሪያ ቢዝነስ መጀመሪያ እንደዛ አያስከፍልም። አስከፈለ ከተባለ 14 ሺህ ብር ወይም 10 ሺህ ብር አካባቢ ነው። በጣም ብዙ ተከፈለ ከተባለ እንደዛ ነው። ስለዚህ ሁለተኛ ደረጃ ደግሞ ሰው ማምጣት ብቻ ሳይሆን መሸጥ እንዲሁም ወደ አፕሊኬሽኑ በተለያዩ ሶሻል ሚዲያ ላይ እንትን እያላችሁ ሳሙናም ይሁን እያስተዋወቃችሁ ሊንኩን ተጭኖ ሰው ተገባላችሁና ያ ሳሙና ከተሸጠላችሁ ለእናንተ ትርፍ ታገኛላችሁ ማለት ነው። የቲያንስ ካምፓኒ አሰራር። ሌላኛው አሰራር ደግሞ ሰው ወደ ቲያንስ መጋበዝም ገንዘብ ያስገኛል፣ ግን ይሄን ያህል የተጋነነ አይደለም። ግን ምን ይሏችኋል መስላችሁ? እነዚህኞቹ ሊመጡና
ቲያንስ ካምፓኒ ነው። ስለዚህ እኔም እየሰራሁ ነው። ያንቺ ግን ዋናው ስራ የሚያደርጉት እንትኑን ነው ማለት ነው፣ ሰው መጋበዙን ነው። ጓደኛሽን ካመጣሽ ይሰጣችኋል 1000 ብር ወይም ማለት 1000 ብር ስላችሁ በኢትዮጵያ አይደለም በሳውዲ ወይም በምን ይሰጣችኋል ይባላል። ሊሰጧችሁ ይችላሉ። ያገኛችሁም ሰዎች ልትኖር ትችላላችሁ። ግን እንደዛ አይደለም። ሰው ስለወሰድሽ አይደለም 1000 ብር የሚሰጥሽ። በጣም የምትሰሪው ስራ አለ። ስለዚህ ምንም ማሰብ ያለባችሁ ነገር በተለይ የመዳም ቅመሞች መቼም ቁጭ ተብሎ ገንዘብ እንደማይሰራ ማወቅ አለባችሁ። ገንዘብ ለመስራት በጣም ብዙ መልፋት ይጠበቅብናል። ይሄን ደግሞ ከኛ በላይ የሚረዳ አለ ብዬ አላምንም። ስለዚህ ገንዘብ ያስገኛል የተባላችሁትን ስራ አትጀምሩ። በጣም ብዙ ልጆች እየከሰሩና ገንዘባቸውን እየተበሉ ነው ያሉት። በተለይ ቲያንስ ካምፓኒ እያሉ የሚያታልሏችሁ ሰዎች በጣም ብዙ ስለሆኑ እባካችሁ ገንዘባችሁን ያዙ። እኛ እንደዚህ አንድ ወር ለመሙላት ምን ያህል መከራ አይተን እንደሆነ አንድ ወር ላይ ለመድረስ እኛ ራሳችንን እናውቃለን። ስለዚህ ለማይሆን ነገር ለምን ብለን ነው 60 ሺህ ብራችንን የምናስበላው? 60 ሺህ ብር እኮ ለአንድ መዳም ቅመም ቢያንስ ቆርቆሮ ይገዛላታል። 40 ቆርቆሮ ወይም 50 ቆርቆሮ ወይ ደግሞ 30 ቆርቆሮ ይገዛላታል፣ ወይ ደግሞ የሆነ እንጨት ይችላታል። ስለዚህ 60 ሺህ ብር በነፃ 50 ሺህ ብር 40 ሺህ ብር ለምን ሲጀመር 5 ሺህ ብር በነፃ እንበላለን? አንደኛ የያዛችሁትን ስራ በስነ ስርዓት ስሩ። ይሄ የኦንላይን ስራ ለመስራት ደግሞ ትምህርት በደንብ መማር እውቀት መያዝና በዛ ነገር ላይ በደንብ መጠንቀቅ አለባችሁ እንጂ ዝም ብሎ የኦንላይን ስራ በተለይ የቤት ቁጭ ብላችሁ በሰው አምጥታችሁ ምናምን የሚሏችሁ በጣም የተሳሳተ መረጃ ነው። እንደዛ የሚሰራ የኦንላይን ቢዝነስ ወይም የኦንላይን ስራ የለም። ስለዚህ ይሄ የተሳሳተ መረጃ ስለሆነ እንደው እናንተ ለመግባት እንኳን ካሰባችሁ በደንብ አጥንታችሁ ስለዛ ነገር ሰርች አድርጋችሁ ተመራምራችሁ ካልሆነ ወደዛ ስራ አትግቡ፣ ገንዘባችሁን እንዳትበሉ። እናም ደግሞ በጣም ብዙ ልጆች እዚህ ነገር ውስጥ አላችሁ። አንድ ሰው ስለወሰዳችሁ መልሶ የብራችሁ እጥፍ ተደርጎላችሁ ነበር። የነሱ አላማ ግን አልገባችሁም። ዛሬ 50 ሺህ ብር ሰጣችኋቸው፣ ከዛ ነገ ለእናንተ 100 ብር ማለት 100 ሺህ ብር አድርገው ይመልሱላችኋል። ከዛ በመነገታው ደግሞ 150 ሺህ ላኪ 300 ሺህ አድርገን እንመልስልሻለን ይሉሻል። ምናልባችም ያኔም 300 ሺህ ሊመልሱ ይችላል። ከዛ ደግሞ 300 ሺህ ላኪ 600 ሺህ አድርገን እንልክሻለን ሲሉ 300 ሺህን ያለሽን አሟጠሽ ስትልኪ በዛው ምንም ሳይሰጡሽ ይቀራሉ ማለት ነው። ስለዚህ ጥንቃቄ አድርጉ። ስራችሁን ስሩ፣ ይሄንኛውን ስራችሁን ስሩ፣ ያላችሁን የመዳም ስራችሁን ስሩ። ከዛ በተረፈ ደግሞ የኦንላይን ስራ ለመስራት ከፈለጋችሁ በደንብ አጥንታችሁ ተመራምራችሁ በደንብ ስለዛ ስለምትሰሩት ቢዝነስ እውቀቱ ኑሯችሁ ሙሉ በእርግጠኝነት ካላረጋገጣችሁ የሚሰሩት ሰዎች ካላማከራችሁ ዝም ብላችሁ ገንዘብ ያስገኛል ብቻ ብላችሁ ገንዘባችሁን አታውጡ። እና ደግሞ በጣም ብዙ እንደዛ የሚሏችሁ ሰዎች ተደራጅተው የሚዘርፉ ሌቦች ናቸው። በጣም ብዙ ልጆች እየከሰሩ ስለሚገኙ እባካችሁ ከእንደዚህ አይነት ነገር ራሳችሁን ጠብቁ። እኛ በጣም ተቸግረን የምንኖር እዚህ መዳም ቤት ተቃጥለን በጭቅጭቅ በስራ ብዛት በቤተሰብ ናፍቆት በተለያየ ነገራት ውስጥ እያለፍን ደግሞ በነፃ 10 ሺህ ብር 20 ሺህ ብር 30 ሺህ ብር እንዲሁም ከዛ በላይ መበላት በጣም የሚያስጠላና የሚከብድ ነገር ነው። ስለዚህ እባካችሁ አትበሉ፣ ተጠንቀቁ። ጥናት አድርጎ የምትሰሩት ስራ ላይ እና ዛሬ ይዤላችሁ የመጣሁት ይሄንን ነው። ሀሳቤን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ጻፉ። እንዲሁም ደግሞ እስኪ በዚህ ነገር ላይ ይህን ቪዲዮ የምታዩ ውድ ቤተሰቦቼ የገጠማችሁ ገጠመኝ ካለ በኦንላይን ቢዝነስ ግቡ ተብላችሁ የተታለላችሁ ወይም ያተረፋችሁ ካላችሁ ኮሜንት ጻፉልኝ። በቀጣይ ቪዲዮ ኮሜንታችሁን ለሌሎች መማሪያ አወጣዋለሁኝ ማለት ነው። እና ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስላል። ከወደዳችሁት ላይክ አድርጉ። ለቀጣይ ቪዲዮ እስከምንገናኝ ሰላም ያቆያችሁ። ባይ ባይ።